ለሷ ሐዘን መግለጫ ነው ውዴ። አንተ ምንድነው ይሄ ሁሉ ፍጥነት? ውድድር ላይ ነክ እንዴ? ለማንኛውም መንጃ ፍቃድ አምጣ እስቲ። ኧረ ትራፊክ በእናት የዛሬ ማርኝ ረስቼው ነው። ምን ቤትክ ነው የረሳከው? አይ አይደለም፣ መንጃ ፍቃዱን ማውጣት ነው የረሳሁት። ዋው ቅቅሌን ተፈወስኩ በለኛ። ጭራሽም አላወጣህም። ማን ነው? ይግቡ። ምን ነው? ምን ሆነህ ነው? ማን ያባረረክ? ያኛው ቦስ የሚባለውን አታውቂውም? ሊመታኝ ግፍትር ሲያደርገኝ እኔ ባልሽ እየሮጥኩ መጣሁልሻ። ምን ወንድ አይደለክ እንዴ? አንጠልጥለክ ትሸሻለክ? የኔት እሱ ታዲያ ለመራቢያ እንጂ ለመደባደቢያ ነው እንዴ? ውዴ አንተ ግን ለምን አታገባኝም? የኔ እህት እኔ ማግባት የምፈልገው ባለሙያ የሆነች ሴት ነው። ሙያኩ ከዩቲዩብ እያየው እማራለሁ። ውይ ይቅርብኝ። ደሞ ዳታ በጠፋ ጊዜ ጾም ልታሳድሪኝ ነው? ሸምሱ ማብሪያ ማጥፊያ ያለካ? አዎ አለ። 12 ብር ነው። አይ አንተ ደግሞ እሺ፣ ማጥፋቱንስ መብራት ኃይል ያጠፋዋል። ማብሪያውን ብቻ በ6 ብር ሽጥልኝ። ኧረ እባክህ ሌላ መጥሎ የለማ። እኔ ምልሽ ከናንተ ትምህርት ቤት አንደኛ ሰቃይ ማን ነው? እኔ ነኝ። ሁሌ በየዓመቱ ነጥቡን የምሰቅለው። ከናንተስ? እኔ ነኝ ማሬ። ኦ ሲገርም። አንተ ግን ስንት አመትህ ነው ሰቃይ የተባልከው? አይ እኔ ባመጣው ነጥብ እኮ አይደለም ሰቃይ የተባልኩት። እና ታዲያ ያው ሁሌ ጧት የትምህርት ቤታችንን ባንዲራ ስለምሰቅል እኮ ነው። እኔ ምልክ አንተ ግን ስንት ልጆች ነው ያሉክ? 1 2 3 4 ልጆች ነው ያሉኝ። ስራቸው ምንድነው? አንዱ መሐንዲስ ነው፣ ሁለተኛው ማስተር ዲግሪ ያለው፣ ሶስተኛው ዶክተሬት ዲግሪ ያለው፣ አራተኛው ደግሞ ሌባ ነው። ታዲያ ለምን ሌባውን አታባሩም እንዴ? ምን ነካ? ቤቱን የሚያስተዳድረው ማን ሆነና ነው? ሌሎች እኮ ገና ስራ አላገኙም። ልጄ ከማን ጋር ነበር ስልክ ይሄን ያህል የምታወሪው? የተሳሳተ ቁጥር ነው አባዬ። እና አንቺ የቴሌ ኦፕሬተር ነሽ እንደ የተሳሳተ ቁጥር ለ2 ሰዓት ያክል የምታወሪው? ተማሪዎች እንዴት ናችሁ? ዛሬ ያው የመጀመሪያ ክላስ እንደመሆኑ እስቲ ስለ ድሮ ትዝታችሁ እናውራ። እሺ መምህር። ድሮ ጓደኞቻችሁን በስማቸው ግጥም እየገጠማችሁ ለማናደድ ስትሞክሩ ትዝ ይላችኋል? እስኪ የምታስታውሱትን ጥቀሱ። አይናለም ይድፋሽ መድኃኒዓለም፣ አሸናፊ ጫማ ሰፊ፣ እምቢ ካለ በሉት በጥፊ። አዲስ የወጣውን የአማርኛ ፊልም አየቀው? ኧረ እኔ እኮ አማርኛ ፊልም ማየት ካቆምኩ ቆየው እኮ። እንዴ መቼ ቀን ነው ማየት ያቆምከው? ማየት አቆምኩትማ እግሩን በጭቤ ለተወጋ ታማሚ ሐኪሞች ተርባሩ በኦፕሬሽን ከሆዱ ጥይት ያወጡለት ቀን ነው። ራቅ ልድብኝ መናት። ዛሬ በጣም የደብረ ትመስላለህ። ምን ሆነክ ነው? እስቲ ተወኝ በእናትህ። የዚህ ልጅ ነገር አሳሳቢ የሆነ ነው። ሁሌ ወላጅ አምጣ እንደተባለው ትምህርት ቤት። ምንድነው የቤት ስራ ይሰራም ወይ ክፍል ውስጥ ያስቸግራል? ኧረ እሱ ብቻ ቢሆንማ ጥሩ ነበር። አስተማሪ እየመታ የቤት ስራዎችን ሳይሰራ እየሄደ ስጠይቀው ቤት ውስጥ ግን የቤት ስራ የለኝም ነው የሚለኝ። እና ይሄ እኮ ያንተ ጥፋት ነው። በደንብ መቆጣጠር ነበረብክ። ኧረ እኔ እኮ ግራ ገባኝ። በቃ ምን ባደረግ እንደምሻሻል አላውቅም። እኔ እንኳን የቤት ስራውን እየሰራሁለት 0 ነው የሚያመጣው። ዳኒ እንዴት ነክ? ሰላም ነው? ጠፋክ? አለው እባክህ። እኔና አንድ ብርማ ከዚህ ሰፈር እኮ መሄጃ የለንም። የባለፈው ልጅስ ፍቅረኛዬ ናት ያልከኝ እንዴት ነች? አይ ተው እስኪ ስለሷማ አታንሳብኝ። ተጣልተናል። ምን ነው? በምን ምክንያት? ተመቻችተን ነበር እኮ ሲኒማ ቤት ፊልም እያየን ምን ብትለኝ ጥሩ ነው ምን ቲቪ ላይ ነው የሚታየው ብላ ስትጠይቀኝ አልቻልኩም በቃ።
የጠፋ ሰው እንዴት ነክ? ሰላም ነው አለው። እንዴት ነክ? አለው። እባክህ እኔማ ምን እሆናለሁ ብለህ ነው? ዛሬ ውጤታችን ምን እቅርት አለ? እኔማ ትንሽ ሲደብረኝ ለመዝናናት ነው የመጣሁት። ና እስቲ ቁጭ በል ትንሽ አዋራኝ።